አበባ እንደ ስሟ ዕለት በዕለት እየታደሰች ለነዋሪዎቿ ምቹና ተመራጭ ዓለም አቀፍ ተወዳዳሪ ከተማነቷን ለዓለም የገለጠች ትገኛለች። ከከተማዋ ፈጣን እድገት እኩልም የነዋሪዎችን ሁለንተናዊ ተጠቃሚነት ለማረጋገጥ ሰው ተኮር ፕሮጀክቶች በትኩረት ተግባራዊ እየተደረጉ ይገኛሉ። ለሥራ የተዘረጉ እጆችና የተነቃቃ አእምሮ ባለቤት የሆኑ የመዲናዋ ነዋሪ ወጣቶች ክህሎት መር የሥራ ዕድል ተጠቃሚ ብሎም በሥራ ላይ ልምምድ ውጤታማ እንዲሆኑ የተለያዩ ፕሮጀክቶች ተነድፈው ወደ ትግበራ የገቡ ሲሆን አዎንታዊ ውጤቶችም ተመዝግበዋል። ብቃት ዛሬን ለነገ ወጣቶች የሥራ ላይ ልምምድ ፕሮጀክት ወጣቶች ከተረጅነት ሐሳብ ተላቀው የሥራ ወኔን ተላብሰው አምራችና ምርታማ ዜጋ እንዲሆኑ ለማስቻል ብሎም የሴቶችና ወጣቶችን ተጠቃሚነት ለማረጋገጥ በከተማ ከተነደፉ ፕሮጀክቶች ተጠቃሽ ነው። በፕሮጀክቱ ተጠቃሚ የሆነችው ቅድስት ውድማ በተለያዩ ማህበራዊና ኢኮኖሚያዊ ምክንያቶች የቀለም ትምህርቷን 10ኛ ክፍል ላይ ገጥታ ኑሮን ለማሸነፍ የተለያዩ ስራዎችን ለመስራት ብትሞክርም እንደጠበቀችው ውጤታማ ባለመሆኗ ከተማ አስተዳደሩ ወደ ቀረጸው ፕሮጀክት መቀላቀሏን ትገልጻለች። ቋረጥኩት ከ10ኛ እዚህ ከመጀመሪያ በፊት የተለያዩ ስራዎች ሰርቻለሁ። ለምሳሌ ቬሎ ቤት፣ ልብስ ቤት ወይም ቀለም ፋብሪካ ክፍያው ያነሰ እና የብዙ የሥራ ጫናዎች ነበርብኝ። ከፕሮጀክቱ አስቀድሞ አብዝቶ መጨነቅ በገቢ ከዕድሜ እኩዮቻቸው በታች ሆነው ልምድና እውቀትን በዛም የማይጠይቁ ስራዎችን በመስራት እንደዋዛ ለዓመታት ጊዜያቸውን እንዳባከኑም ሌሎች ወጣቶች የተኖረ ሕይወታቸውን መለስ ብሎ ያስታውሳሉ። 12ኛ ክፍል ድረስ ጨርሻለሁ። ከዛ በኋላ ያው ከጨረሰን በኋላ ያው ከ2013 ጀምሮ ሰፈር ውስጥ ነበር ነው ብለው ገቢ ምናምን አልነበረም። ያው ፋሚሊ ምናምን አንዳንድ ያው ለአንዳንድ ነገሮች ምናምን ትለምናለህ ትቀበላለህ ምናምን አንዳንድ የሆነች ስራ ምናምን አጋጣሚ ስትገኝ የቀን ስራ ምናምን ታገኛለህ ትሰራለህ። ከዛ ውጭ ያለውን ነገር በቃ ሰፈር ውስጥ ድድም ማስጣት ነው። አብሮ አደገ ጓደኛ ሰርቶ ሲገባና አንተ ቁጭ ብለህ ሰፈር ውስጥ እሱ ሰርቶ ሲገባ ስታየው ለቤተሰቦቹ እንኳን የሆነ ነገር ይዞ ሲገባ የሚሰማ ስሜት ከባድ ስሜት ነው ያለው። በምን አይነት መንገድ ነው ራሴን መለወጥ የምችለው ብዬ በጣም በተደጋጋሚ አስብ ነበረ። የብቃት የሥራ ላይ ልምምድ ለወጣቶች ይዞ የመጣው ለከተማችን ይዞ የመጣው አንዱ ጸጋ በተቋማት ውስጥ በተለዩ ተቋማት ውስጥ ወጣቶች ስራ ከመቀጠራቸው በፊት ኢንዱስትሪው የሚፈልገውን ክህሎት እንዲኖራቸው የሚያስችል የ6 ወራት ስልጠና የሚያገኙበት እድል ነው ይዞ የመጣው ማለት ነው። ወጣቶች የሥራ ላይ ልምምድ ስልጠናዎችን አግኝተው ክህሎታቸውን አዳብረው ለቅጥር ሥራ ዝግጁ እንዲሆኑ ብቃት የወጣቶች ሥራ ላይ ልምምድ ፕሮጀክትን ይፋ ሲያደርግ ከ49,000 በላይ ወጣቶችን ተጠቃሚ እንዲሆኑ ያለመ ነው። የፕሮግራሙ ተጠቃሚ ወጣቶች መሰረታዊ የኮምፒውተር ዕውቀትን ጨምሮ የተለያዩ የህይወት ክህሎት ስልጠናዎችን በመቅሰም ለ6 ወራት
በከተማዋ በተመረጡ ከ2000 በላይ በሚሆኑ ድርጅቶች በመረጡት ዘርፍ የሥራ ላይ ልምምዶችን በማድረግ ተጨማሪ እውቀትና ክህሎትም መጨበጥ ችለዋል። ብዙ ነገሮች ተምሬበታለሁ። ስኬት፣ ግብ፣ በህይወታችን ውስጥ ራሳችን እንዴት መምራት እንደምንችል፣ በራስ መተማመን ብቁ እንድንሆን አድርጎናል፣ እንድንጠቀምበት። ስልኩ ተበታትኖ ነው የሚመጣው። ከዛ በኋላ እዚህ ጋር ከመጀመሪያው ከብሉቱዝ መበየድ አንስቶ ማይክ፣ ስፒከር፣ ላይት፣ ስክሪኖችን ከዛ በኋላ ደግሞ እቃ ውስጥ አሽጎ እስከ ማውጣት ድረስ ያለውን ነገሮች እንድንሰለጥን አድርገውናል። ያው ስራውንም ፐርፌክት እንድንሆን አድርገውናል። ያ ነገር ደግሞ አሁን ለህይወት ክህሎት ስልጠናው አንድ ግብ ስለሆነ ጠቅሞናል። ካምቤ የመሳሰሉ ፍሪሲዮን የመቀየር ካምቤ አውርዶ ፍሪሲዮን ሸራ መቀየር እንደዚህ እግር ዲፈረንሻል መበተን ምናምን በደንብ በከፊልም ባይሆን በደንብ አሳየኝ። በቃ ማለት አሁን ላይ ራሴን ችዬ መስራት የምችለው ነገር ነው። ደረጃ ነው፣ በደረጃ ነው። ባንዴ ላይ የሚወጣ ነገር የለም። እንደዚህ መገጣጠሞችን ሬዚስታንስ ኮኔክተር ማሰር ጀመር። ከዛ በኋላ በደረጃ ወደ ታች ወረደ። ወደ ላሜር አጭሮ መቁረጥ፣ ከዛ በኋላ ማጠፍ፣ መገጣጠም ያለውን ነገር ሁሉ አሁን ላይ ስቶቭ መስራት እያለው ማለት ነው። ሰርቶ መለወጥ የሚችል አእምሮ፣ እጅ ያስፈልጋል ማለት ነው። እናንተ ደግሞ እጃችሁን አሰልጥናችሁ አእምሯችሁን ዝግጁ አድርጋችሁ ተዘጋጅታችኋል ብለን እናምናለን። ወርልድ ባንክ በፋይናንስ ደግፎናል። መንግስትና ከተማ አስተዳደሩ በአጠቃላይ ደግሞ ይሄ የተያዘውን ፕሮግራም የተሳካ እንዲሆን በማስፈጸም በኩል ትልቁን ድርሻ ወስደናል። የመጀመሪያው የወጣቶቹን በመመልመል ረገድ በጥራት ምልመላው እንዲካሄድ የማድረግ እውነተኛ ስራ ፈላጊዎች መሆናቸውን የማረጋገጥና ተሳትፎን በትክክል ፍትሃዊ በሆነ መንገድ የማረጋገጥ ስራ የመጀመሪያው ነው። ሁለተኛ ድርጅቶችን መለየት ነበረብን። ሶስተኛ ከተለዩት ድርጅቶችና የወጣቶቹን ፍላጎት መሰረት በማድረግ የማስተሳሰር ስራ ይሰራል። እነዚህ ከተሳሰሩ በኋላ ወጣቶቹ ስራ ጀምረዋል። እንዳያቋርጡ በተለይ ከትራንስፖርት ጋር ተያይዞ ያለባቸውን ክፍተት ለመሙላት ድጋፍ ሲያደርግ ቆይቷል ማለት ነው። ብሩህ አእምሮ፣ እምቅ አቅም ያላቸው ወጣቶችን በሚፈልጉት መንገድ በመቅረጽ በየዘርፉ የሚስተዋለውን የሰለጠነ የሰው ኃይል ለማግኘት ምቹ መደላድሎችን የፈጠረው ይህ ፕሮጀክት ለአለማማጅ ድርጅቶችም መሰረታዊ ክህሎቶችን የለመዱና ለስራ የተነሳሱ ወጣቶችን እንዲያገኙ በማስቻል ምርትና ምርታማነታቸውን አሳድገዋል። እነዚህን ሰራተኞች ተቀብሎ ማሰልጠን የኛ ስራ ነበር የሚሆነው እንደ ድርጅት ትርፋማ ለመሆን ማለት ነው። ስለዚህ እነኚህ ልጆች ከመጡ በኋላ እስካሁን ባለው ሁኔታ በተሻለ ነገር ነው እየሰሩ ያሉት። የተሻለ የኛን ድርጅት የስራ ባህል የለመዱ ናቸው። ጥሩ ተነሳሽነት ነበራቸው። የነበረብንን የባለሙያ እጥረት በሚገባ ቀርፈውልናል። የስራ እድል አግኝተው ቤተሰቦቻቸውንም ጭምር እስከ መርዳት ድረስ ሌሎችም ልጆችን እስከ መርዳት ድረስ ስኪል እስከ ማካፈል ድረስ የደረሱ ልጆች ናቸው እና ብዙ ክፍተት ሸፍነውልናል። ትምህርታቸውን በተለያየ ደረጃ ጨርሰው አንዳንዶቹም አቋርጠው የነበሩ ቤት ተቀምጠው የነበሩ ወጣቶች፣ ሴቶች ይህንን ስልጠና ሲጨርሱ በተለያየ ዘርፍ ላይ ልምድና እውቀት አግኝተዋል ማለት ነው። 98-99% የሚሆነው የድርጅቱ ሰራተኛ እንዲሆኑ አድርገዋቸዋል ማለት ነው። ወጣቶች ልምምድ ባደረጉባቸው ድርጅቶች ተቀጥረው በተለያዩ ዘርፎች በመስራት ራሳቸውን ወደ መቻል ደረጃ ከመሻገራቸውም በላይ ትላንትን ታሪክ አድርገው አዲስ ደማቅ ታሪክ ለመጻፍም ተነሳስተዋል። ባሳየው ፐርፎርማንስ እድገት አግኝቼ እዚህ ተቀጥሬ እየሰራው ነው ማለት ነው። ያው አሁን ያለሁት በሊደርነት ነው እና እሱነቱ ደግሞ አንደኛ የሆነ ነገር እንድታስብ፣ ምክንያቱም በጆሮ የሚመጣውን ነገር ሴቭ አድርገ ሴቪንግንም እንድንማር ስላደረጉን እነሱ ያንን ነገር ተጠቅመን እንድንቀየርበት የተሻለ ነገር እንዳስብ አሁን እኔ እዚህ ተቀጥሬ መስራት ብቻ ሳይሆን ያው በሞባይል ጥገናው ዘርፍ ስላለው ባለውበት ዘርፍ በሞባይል ጥገናው የራሴን አንድ
ትንሽም ብትሆን ሱቅ እንዲኖረኝ እፈልጋለሁ። የልጄ ወተት ከፍዬ የልጄ መቆያ ከፍዬ ቀለብ አስቤዛ ሁሉም ነገር ቻልኩ። ምንም ችግር ምናምን የለም። በስራው በጣም እጅግ ደስተኛ ነኝ። በጣም 18000 ብር ደሞዝ ይከፍሉኛል። ከትናንትና የተሻልኩ ቦታ ላይ ነኝ አሁን። በተሻለ መንገድ ወደ ውጤት ለመቀየር የሚያስችል ስራ ይጠበቅባቸዋል። እንግዲህ አሁን የሚጀምሩት መንገድ ስራ ነው እየጀመሩ ያሉት፣ ተቀጥረው ነው እየጀመሩ ያሉት። በአብዛኞቹ እንግዲህ በማኑፋክቸሪንግ ላይ ነው እየሰሩ ያሉት፣ ሙያተኛ ሆነው ነው የሚሰሩትና እነዚህ ወጣቶች ይህንን ሙያቸውን የበለጠ በማሳደግ ለሀገርም ለራሳቸውም ስኬታማ እንዲሆኑ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ከአልባሌ ቦታ ርቆ የተገኘውን እድል ሁሉ ተጠቅመን ራሳችንን ለመለወጥ፣ ከተማችንን ለመለወጥ፣ ሀገራችንን ለመለወጥ፣ የኢኮኖሚ ሉዓላዊነታችንን ማረጋገጥን ግባችን አድርገን ሌሊትና ቀን መስራትን ይፈልጋል። ይህንን ለማድረግ ደግሞ ብርቱዎች ነን፣ እንችላለን። እናንተ አንዱ ማሳያ ናቸው።